ፈረንጅ ስዕሎች ቅዱሳት ስዕላት ሆነው በብዙ ገበያ ላይ ይሸጣሉ። የፈረንጅ ተዋንያን ምናልባት በፊልም የምናውቃቸው ወይም የህንድ አክተሮች የሚመስሉ ሰዎች የኢየሱስ ክርስቶስ ስዕል ተብለው ሲሸጡ ሰዎች ያያሉ። ይህንን የሚያዩ ሰዎች በአጠቃላይ ስዕል ማለት እንደዚህ አይነት የሆነ ቦታ ያለ ሰው ፎቶ ነው እና የሆነ ሰው ነው የምታመልኩት ብለው በሰፊ ይቃወማሉ። ሁለተኛ ደግሞ ከዚህ ጋር በተያያዘ ከዘርም ጋር የተያያዘ ነገር በስዕል ላይ ይነሳል። ለምሳሌ አብዛኛውን ከባህር ማዶ ተገዝተው ገበያ ላይ የምናያቸው ቅዱሳት ስዕላት ተብለው የሚሸጡ ስዕላት አብዛኞቹ የፈረንጅ ሰዎች ፎቶዎች ናቸው። ስለዚህ በተለይ በአፍሪካዊ አይን በእርግጠኛ ኢትዮጵያውያን ብዙም የአፍሪካዊነት ስሜት አለን ብሎ ለመናገር ያስቸግራል። ምናልባት የአፍሪካ ህብረት ስብሰባ አዲስ አበባ ሲካሄድ ነው አፍሪካዊነታችን በደንብ ትዝ የሚለን። ግን በአጠቃላይ እንደ ጥቁር ህዝብ ሆነ ስታስበው ግን በፈረንጅ ወይም በነጮች ዶሚኔት የተደረገ ሃይማኖት ነው ወይም አብዛኞቹ ቅዱሳን ፈረንጆች ናቸው ወይ የሚያሰኛል። በተለይ ደግሞ አንዳንዴ እንደ በተለምዶ እንደምናውቀው እንደ ቅዱስ ሚካኤል ስዕል ያለ መልአኩ ነጭ ሆኖ ሰይጣኑን ሆኖ የሚወክለው ስዕል ደግሞ ጥቁር ሆኖ ይታያል። ስለዚህ በዚህ ስዕል ላይ የተረገጠው አፍሪካዊ ነው ያለምንም ጥያቄ በመልክ ካየ ነው። ረጋጩ ደግሞ ፈረንጅ ነው። ይህንን ስዕል በተለይ በአፍሪካዊ አይን ስታዩ በጣም ስሜት ይነካል። እንዴት ነው እንደዚህ አይነት ነገሮች የሚታዩት? እውነት ቅዱሳት ስዕላት የፈረንጅ ፎቶዎች ናቸው ወይ? ይህን ማድረግስ ስርዓቱ ይፈቅዳል ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳሳልና የስዕል ስርዓት ይህንን ጉዳይ እንዴት ይመለከተዋል? የዛሬው ቆይታችን በአብዛኛው የሚያተኩረው የኢትዮጵያ ቤተክርስቲያንን ስዕላት አመጣጥ ታሪክና ይዘት በተመለከተ ይሆናል። እመለሳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱሳት ስዕላት በጣም ብዙ ታሪክ ያላት ቤተክርስቲያን ናት። በስዕላት ታሪክም ረጅም የስዕል ታሪክ ያላት ቤተክርስቲያን ናት። ምናልባት አንዳንድ ጸሐፊዎች ስዕላት ከ16ኛው ክፍለ ዘመን በኋላ ነው የመጡት ብለው ደፍረው ለመጻፍ እስኪችሉ ድረስ በአብዛኛው የሚገኙት ስዕላት ከ16ኛው ክፍለ ዘመን በኋላ ያሉ ናቸው። እንደውም አንዳንድ ፈረንጅ ጸሐፊዎች ከአጼ ዘርዓ ያዕቆብ በኋላ ነው የቅዱሳት ስዕላትን መሳልም መጠቀም መቼስ የፈረደበት አጼ ዘርዓ ያዕቆብ በእንደዚህ አይነት ጉዳይ ከሱ በኋላ ነው የመጣው የሚባል ብዙ ነገር አለ እና ስዕላትንም ከአጼ ዘርዓ ያዕቆብ በኋላ ነው መጠቀም የተጀመረው እንጂ ከዛ በፊት ስዕል የለም ብለው የጻፉ የውጭ ሀገር ሰዎች አሉ። እውነታው ግን እንደዛ አይደለም። በኢትዮጵያ ቤተክርስቲያን በጣም ረጅም ዓመት የቆየ የስዕል ታሪክ አለ። እንደውም በርዝመቱ ከሌሎችም የአፍሪካ ክርስትና ሀገራት ወይም ክርስትናን የተቀበሉ ሀገራት የተለየ ነው የኢትዮጵያ ቤተክርስቲያን። ምክንያቱም ለምሳሌ የግብፅ ቤተክርስቲያን የኮፕቲክ ቤተክርስቲያንን የስዕል ታሪክ ብናይ እስከ 5ኛው እስከ 6ኛው ክፍለ ዘመን ይቆይና በአረብ ኤክስፓንሽን ምክንያት ሙሉ በሙሉ ይቆማል። በኋላ ነው በ17ኛው በ18ኛው ክፍለ ዘመን ድጋሚ ሰርቫይቭ ለማድረግ እና የነበረውን ስዕል ሪከቨር ለማድረግ የተሞከረው። በኑቢያም የነበረው ክርስትና እንደዚሁ እስከ 11ኛው እስከ 12ኛው መቶ ክፍለ ዘመን ከቆየ በኋላ እንደዚሁ በአረብ ኮንኩዌስት ምክንያት ቆሞ ተቋርጦ የቀረ ነው። የኢትዮጵያ ቤተክርስቲያን ግን ክርስትናን ከተቀበለችበት በተለይ በይፋ ብሔራዊ ሃይማኖት ሆኖ ከተቀበለችበት ከ4ኛው መቶ ክፍለ ዘመን አንስቶ እስከ 17ኛው እስከ 18ኛው መቶ ክፍለ ዘመን መቁጠር የምንችለው ረጅም ዓመት የቆየ የአፍሪካ የስዕላት ታሪክ ያለባት ቤተክርስቲያን ነች የኢትዮጵያ ቤተክርስቲያን። በዘመናትም ሊከፈል ይችላል። አንደኛው እንግዲህ የመጀመሪያው በአክሱም ዘመን የነበሩ ቀድሞ ከክርስትና በፊት የነበሩ ብዙ ስዕላት አሉ፣ ብዙ ቅርሶች አሉ። እነዛ ናቸው ለኢትዮጵያ አይኮኖግራፊ ወይም ለእኛ ስዕል መነሻ የሆኑት። ከዛ በኋላ ደግሞ በ4ኛው በ5ኛው ክፍለ ዘመን ከተለያዩ ሀገራት በመጡ ቅዱሳን እየተስፋፋ የስዕላት ጉዳይ መጥቷል። በ11ኛው በ12ኛው ክፍለ ዘመን እንደዚሁ ሰፋፊ ታሪኮች አሉት። ወደ ቅርብ ዓመት ደግሞ ስንመጣ የመጀመሪያውና ሁለተኛው ጎንደሪያን የሚባለው ኢራ ማለት ነው። እንዲሁም በመጨረሻ አሁን ያለንበት 17-18ኛው መቶ ክፍለ ዘመን ላይ የተለያየ ስልት ያለው የተለያየ ታሪክ ያለው ስዕላት አሉ ማለት ነው እና የኢትዮጵያ ቤተክርስቲያን ረጅም የስዕል ታሪክ ያላት ቤተክርስቲያን ናት። ከዛ በፊት የነበሩ ስዕላት አልተገኙም። አዎ አልተገኙም። በተለያየ ምክንያት ነው ያልተገኙት። አለመኖራቸው አልነበሩም አያሰኝም። የማስረጃ አለመኖር ያለመኖር ማስረጃ አይደለም ይባላል። ዘ አብሰንስ ኦፍ ኤቪደንስ ኢዝ ኖት ዘ ኤቪደንስ ኦፍ አብሰንስ ይባላል። ስለዚህ ከዛ በፊት የነበሩ ስዕላት የሉም ማለት ስዕል አልነበረም ማለት አይደለም፣ ስላላገኘናቸው ነው። በኢትዮጵያ ቤተክርስቲያን በጣም ረጅም የስዕል ታሪክ አለ። በጣም የሚገርመው ከእኛ መዛግብት ውጪ ራሱ በኢትዮጵያ የቆየ የስዕል ታሪክ መኖሩን የሚያስረዳው
በእስልምና ስነ ጽሑፍ ላይ እናገኛለን። ብዙዎቻችን እንደምናውቀው በ6ኛው 7ኛው መቶ ክፍለ ዘመን ላይ ወደ ኢትዮጵያ የመጡ የእስልምና መንገደኞች ነበሩ። የመጀመሪያውም ሂጂራ ብለው የሚጠሩትን ጉዞ ወደ ኢትዮጵያን ያደረጉት በስደት መጥተው ማለት ነው። እና እዚህ መጥተው የጎበኙ የእስልምና መንገደኞች ተጓዦች ወደ ሀገራቸው ሲመለሱ ከተረኳቸው ገጠመኞቻቸው መካከል አንዱ ስዕላትን ነው። እንደውም በእስልምናው ስነ ጽሑፍ ላይ በግልጽ ተጠቅሶ እናገኛለን። 2 ሴቶች ኡማ ሀቢባና ኡማ ሰላማ የሚባሉ 2 በእስልምናው የሚታወቁ ሴቶች አክሱም ላይ ያዩትን ስዕል አድንቀው ሄደው እዛ እንደተናገሩ። እንደውም በእስልምናው ስዕላትን መስራት ወይም አይኮኖግራፊ ክልክል ነው። የተከለከለውም ይህንን ቃል ተከትሎ ነው የተጻፈው። እነሱ ያዩትን ኢምፕሬሽናቸውን አክሱም ያዩትን ነገር መናገራቸው ነው። እና ይሄ ምንድነው የሚያሳየው? እንግዲህ የእስልምና ተጓዦች ወደ ኢትዮጵያ በመጡ ጊዜ የተስፋፋ እነሱ አይተው ሄደው ለሀገራቸው ሰዎች እስኪናገሩ ያደረሰ የስዕላት ታሪክ በኢትዮጵያ ነበረ ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያንን ስዕል በሁሉም ዘርፍ ሊጠና የሚችል ረጅም ክፍለ ዘመናት የቆየ የመንፈሳዊ አገልግሎት ዘርፍ ነው። የኢትዮጵያ ቤተክርስቲያን ስዕል በሁሉም ላይ አለ። በነገራችን ላይ በብራና ላይ አለ። በጥንታዊ ማኑስክሪፕቶች ላይ ስዕል የመሳል ባህል አለ። በቤተ መቅደስ ግድግዳዎች ላይ የመሳል፣ በጣሪያ ላይ የመሳል ልማድ አለ። በእንጨት ላይ የመሳል አለ። በጨርቅ ላይ በቤተ መቅደስ መጋረጃ ላይ የመሳል ባህል አለ። በመስቀል ላይ እና በቅርጽ መልክ በብዙ መንገድ የኢትዮጵያ ቤተክርስቲያን እንግዲህ ሁሉን አቀፍ ነው። ምክንያቱም ይሄን ምናልባት ኢትዮጵያ ውስጥ ሆነን ስንናገረው ቀለል አድርገን እናወራለን እንጂ ከነዚያውን ከጠራዋቸው የመሳያ መንገዶች አንዱን ነው።